السلام عليكم ورحمة الله وبركاته. በቁርአን ውስጥ አላህ ሱብሓነሁ ወተዓላ ስለተከበረው ቁርአን ማንነት በብዙ ቦታዎች ይገልጻል። ለዛሬ ይህ የምትመለከቱት የቁርአን አንቀጽ ምንነት የምናየው ነው። ሱረቱል ዋቂዓ ላይ በዚህች አንቀጽ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ኢነሁ ለቁርአኑን ከሪም፣ እርሱ የተከበረ ቁርአን ነው ይላል አላህ ሱብሓነሁ ወተዓላ። ቁርአንን ከሚገልጹ ባህሪዎች መካከል በዚህ አንቀጽ ላይ ከሪም የሚል ገለጻ እናገኛለን። ይህ አንቀጽ ከመምጣቱ በፊት የተወሳ በጣም ከበድ ያለ መሐላ አለ። ከዚህ አንቀጽ በስተፊት አላህ ሱብሓነሁ ወተዓላ የጉዳዩን አሁን ያነሳነውን አንቀጽ መልእክት ለማጠናከር መሐላ የመጣበትን ሁኔታ እናገኛለን። አላህ ሱብሓነሁ ወተዓላ በከዋክብትም መጥለቂያዎች እምላለሁ ይላል። ከመሐላው በኋላ ደግሞ የመሐላውን ሁኔታ ሲያጠናክር ወኢነሁ ለቀሰሙን ለው ተዕለሙነ ዐዚም፣ እርሱ ብታውቁ ኖሮ መሐላው ከባድ ነው የሚለውን ገለጻ አላህ ሱብሓነሁ ወተዓላ ያመጣልናል። ኢነሁ ለቀሰሙን ለው ተዕለሙን ዐዚም፣ ታላቅነቱን ትልቅነቱን ብታውቁ ኖሮ ይህ መሐላ ትልቅ ነው ካለ በኋላ ነው አላህ ሱብሓነሁ ወተዓላ ኢነሁ ለቁርአኑን ከሪም የሚለው ማለት ነው። ቁርአን የከበረ ነው። ከዚህም ባሻገር አንዳንድ የመዓኒ ሰዎች ምን ይላሉ? ከሪም የሚለው በአረብኛ ቋንቋ አለዚ ሚን ሸእኒሂ አን ዩዕጢ አልኸይር አልከሲር፣ በጣም በርካታ የሆኑ ኸይር ነገሮችን ለሚሰጥ አካል የሚሰጥ ባህሪ ስያሜ ነው ሆኖ እናገኘዋለን ከሪም የምንለው። ስለዚህ ቁርአን ትሩፋቱ ኸይሩ በጣም ሰፊ ነው። በማንበብ በመቅራት ብቻ የምናገኘው ብዙ ሚሊዮኖች አጅር ማግኘት እንችላለን። አንድ ሰው ቁርአንን ከመጀመሪያው እስከ መጨረሻው በሚያነብበት ወቅት አንዴ ሲያኸትም ቁርአን ውስጥ የሚገኙ ከ300,000 በላይ ፊደሎች ይገኛሉ። እነዚህ 300,000 ፊደላትን ለ10 ሐሰና ስናባዛው አንዴ ሲያኸትም ሰውየው 3 ሚሊዮን በላይ አጅር ማግኘት ይችላል በአንድ ኸትማ ማለት ነው። ይሄ የቁርአንን ለጋስነት፣ ቸርነት፣ ከሪምነት የሚያሳይ ነው። ወደዚህ ኸይሩ ወደ በዛው ወደ ቁርአን በመቅራት ትርጉሙን በማወቅ ተደቡር በማድረግ በመተግበር ልንገባ ይገባል። አላህ ይወፍቀን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።